ሰላም ሰላም ጤና ይስጥልኝ። ዛሬ የማሳያችሁ ስለ ኤግዚት ኤግዛም ዩዘር ኔም እና ፓስወርድ ነው። እንዴት እንደምትቀይሩ ባይ ዘ ዌይ መቀየር ግዴታ ነው። ጀስት ሪኩዌርድ አድርጎ ነው ያስቀመጠው። ስለዚህ እንዴት እንደምትቀይሩ ነው ማሳያችሁ ማለት ነው። ስለዚህ ዛሬ እኔ የማሳያችሁ የትኛውን ብሮሰር ላይ ጉግል ክሮም ብሮሰር ላይ ነው። እናንተ የትኛውን ብሮሰር ላይ መሞከር ትችላላችሁ፣ ግን ለፈተና የምትሰሩበት ብሮሰር ሴፍ ኤግዛም ብሮሰር ነው። ጀስት አሁን ግን ለእናንተ ለማሳየት ያህል ጀስት ክሮምን ነው የመረጥኩት። ክሮም ላይ ገብታችሁ ምን ብላችሁ ነው ሰርች የምታደርጉት? ኤግዛም2 ethernet.edu.et ብላችሁ ሰርች ስታደርጉ እንደዚህ አይነት ኢንተርፌስ ያመጣል። የትምህርት ሚኒስቴር ሎጎ አለ፣ ሚኒስትሪ ኦፍ ኤዱኬሽን ኤግዛም ፖርታል አለ። እዚህ ጋር ዩዘር ኔም እና ፓስወርድ አለ። ስለዚህ በዛ ዩዘር ኔም እና ፓስወርድ ትገባላችሁ። ኦልሬዲ የተላከላችሁ ዩዘር ኔም እና ፓስወርድ ነው ማለት ነው የምትገቡት። ዜን እዚህ ጋር በዚህ መልኩ ፕሮፋይላችሁን ያመጣል። ቤዚክ ኢንፎርሜሽን አባውት ስቱደንት፣ ፉል ኔም አለ፣ ኤግዛም ሴንተር፣ ዲፓርትመንት አለ፣ ኢንስቲትዩሽን የተማራችሁበት ኢንስቲትዩሽን አለ፣ ዩዘር ኔማችሁም ውስጥ ላይም ገብታችሁ አለ። ዜን ኤንሮልመንት ታይፕ ሬጉላር ናችሁ፣ ጄንደር፣ ይሄ በሙሉ የእናንተ ኢንፎርሜሽን ነው። ዝቅ ስታረጉ እዛው ጋር እንዴት ፓስወርድ እንደምትቀይሩ እንትን ይላችኋል። ጀስት ቼንጅ ፓስወርድ እንደ ሪኩዌርድ አድርጎ ነው ያስቀመጠው። ይኸው ካረንት ፓስወርድ፣ ኒው ፓስወርድ፣ አሁንም አጌን ኒው ፓስወርድ ታስገባላችሁ ማለት ነው። በዛ ወይ ትሄዳላችሁ ማለት ነው። ስለዚህ እኔ አሁን መጀመሪያ እንትን ያለውን ነው ማስገባው። ጀስት F3 VY ከረንት ኦልሬዲ ትምህርት ሚኒስቴር በተቋማችን በኩል ያገኘነው ፓስወርድ ነው ይሄ። ዜን እኔ በራሴ መቀየር ነው የፈለግኩት። ጀስት ወደ ራሴ ማምጣት ስትሮንግ ፓስወርድ ብትጠቀሙ የተሻለ ነው ይላል። ስለዚህ 4 ዲጂት ዝም ብዬ ራሴን ፓስወርድ ተጠቀምኩ። አሁንም ፓስወርዱን እንዳረሳው ደግሜ ጻፍኩ። ጀስት ዜን ሴፍ ቼንጅ እለዋለሁ። ሴፍ ቼንጅ ካረኩ በኋላ ጀስት ሴቭ ላርግ ይላችኋል። እዚህ ጋር ሴቭ ማድረግ ትችላላችሁ፣ ኦር አለማድረግም። ዩዘር ኔም ካስገባችሁ በኋላ ሴቭ ማድረግ ትችላላችሁ። ዜን ፓስወርድ ቀይራችኋል። አሁን ኮንቲኒው ማለት ትችላላችሁ፣ ኦር ወጥታችሁ እንደገና በአዲሱ ፓስወርድ መግባት ትችላላችሁ። ጀስት የዚች ልጅ ዲፓርትመንት ኦር ፕሮግራም ነርሲንግ ኮምፕሬሄንሲቭ ነው። ዌልካም ትዕግስት። እዚህ ጋር ይሄ መንካት ትችላላችሁ ማለት ነው። ኦር እንደገና ሎግ አውት ብላችሁ እዚህ ጋር ሎግ አውት ፕሮፋይል ጋር ቲጂ የሚለው ጋር ሎግ አውት ትላላችሁ። ዜና አሁንም የቅድሙን ዩዘር ኔም እና ፓስወርድ ታስገባላችሁ። አዲሱን ፓስወርድ ነው የምታስገቡት። እኔ የራሴን አዲስ ክሬት ያደረኩትን አስገባውኝ። ሎጊን እላለሁ። እንደገና መልሶ አመጣ። ከዚህ በኋላ መቀየር አትችሉም ማለት ነው። የምታስታውሱትን ማስታወስ የምትችሉትን ቁጥር ነው የምታስገቡት። ይህን ይመስላል። ጀስት እዚህ ጋር ሆም አለ፣ ማይ ኤግዛም እንደ ሆም አለ። እዚህ ጋር ሆም ስትገቡ ጀስት በዚህ በ2018 የተዘጋጁ ፕሮግራሞች ለኤግዚት ኤግዛም የተዘጋጁ ፕሮግራሞች አሉ። እነሱ ሊስት ተደርገዋል። የራሳችሁን መርጣችሁ እንትን ማድረግ ትችላላችሁ፣ ክሊክ ማድረግ ትችላላችሁ ማለት ነው። ለምሳሌ ትዕግስት ገዝሙ ፈይሳ የተመዘገበችው ነርሲንግ ኮምፕሬሄንሲቭ ላይ ነው። ነርሲንግ ኮምፕሬሄንሲቭ ፈልጋለሁ ማለት ነው። ጀስት ከላይም አለ፣ ግን እናንተ ለማሳየት ያህል ነው። ጀስት በሀገሪቷ ላይ የሚሰጡ ፕሮግራሞች በሙሉ እዚህ ውስጥ አሉ። ስፔሻሊ ዘንድሮ ኤግዚት ኤግዛም የሚወስዱ ማለት ነው። ስለዚህ ነርሲንግ ኮምፕሬሄንሲቭ አገኘሁት። ይኸው ነርሲንግ ኮምፕሬሄንሲቭን ክሊክ አደርጋለሁ። ጀስት ይኸው ነርሲንግ ኮምፕሬሄንሲቭ ይላል። እሱን አሁን መልሼ ክሊክ ሳረግ ያለውን ኢንፎርሜሽን ይነግረኛል። ነርሲንግ ኮምፕሬሄንሲቭ ቱ አቴምፕት ዚስ ኪውዝ ዩ ኒድ ቱ ኖው ዘ ኪውዝ ፓስወርድ። ይሄ ማለት ኤግዛም ሴንተር ከገባችሁ በኋላ ኦር ወንበር ከያዛችሁ በኋላ ጀስት እያንዳንዱ ፕሮግራም የራሱ የኤግዛም ኪውዝ አለው። ስለዚህ ኪውዙን ደግሞ የሚነግራችሁ ኢንቪጂሌተር እሱ ነው፣ ያፈታኙ ነው የሚነግራችሁ። ዚስ ኪውዝ ሃዝ ቢን ኮንፊግርድ ዘ ስቱደንት ሜይ ኦንሊ አቴምፕት ኢት ዩዚንግ ሴፍ ኤግዛም ብሮሰርን ብቻ ነው መጠቀም የምትችሉት። ሴፍ ኤግዛም ብሮሰር ማለት የትኛውንም ብሮሰር እንዳትከፍቱ የሚያደርግ በፓስወርድ የምትገቡበት ስትወጡም በፓስወርድ መውጣት የምትችሉት አይነት ብሮሰር ነው። እሱን ቀጣይ ዛሬ ማታ ላይ አካባቢ ልሰራላችሁ እችላለሁ። ጀስት እንዴት እንደምትወጡም ላሳያችሁ እችላለሁ። አጠቃላይ ኤግዛሙ የተሰጠው 3 ሃውርስ ነው። ታይም ሊሚት 3 ሃውርስ። ግሬዲንግ ሜትድ ሃይስት ነው። ፓስ ማርክ ከ50
በላይ የመለሰ ነው። 50 out of 100 ፓስ ማርክ ነው። ስለዚህ እሱን ጀስት በኋላ አፍተር ኤግዛም ነው ያው ኦልሬዲ ሪዛልት የምታዩት። ሶ የምትሰሩት ሁሉን የምትሰሩት በሴፍ ኤግዛም ብሮሰርን በመጠቀም ነው። እዚህ ጋር ስካነር አለ። ጀስት እቺ ስካነር ደግሞ ሌላ እንትን አላት፣ ጀስት ሌላ ኢንዲኬሽን አላት። እሱን ቀጣይ ላይ ሰራላችኋለሁ። ጀስት አሁን ቀጥታ እንዴት ፓስወርድ መቀየር እንደምትችሉ፣ ፓስወርድ ከቀየራችሁ በኋላ የራሳችሁን ፕሮግራም እንዴት ማግኘት እንደምትችሉ ያን ኢንፎርሜሽን ለማሳየት ነው የመጣሁት። ስለዚህ በዚህ መልኩ ነው የምትሰሩት ማለት ነው። ሰው ውጪ ሆነን እንሰራለን የሚሉ እንደዚህ አይነት ነገር ክፈሉን እኛ እንሰራላችኋል፣ እንደዚህ አይነት አሉባልታ ሩመሮችን ብታስቀሩ የተሻለ ነው። ምክንያቱም ኢቭን የኔትወርክ ሊሚቴሽን አለው። ኔትወርኩ ከተፈቀደላቸው ኮምፒውተር ውጪ እንዳይሰራ ተደርጎ ነው በየግቢው አሬንጅ የተደረገው። ስለዚህ ሌላ ኮምፒውተር ከፍቼ እንሰራለሁ ብትሉ ጀስት እዛ ኪውዝ ወይም ደግሞ ለፈተና ከተፈቀደላቸው ኮምፒውተር ውጪ በሙሉ ሲስተሙ ወይም ደግሞ ይሄ አይፒ አድሬሱ ብሎክ ተደርጓል ማለት ነው። ስለዚህ መስራት ስለማይቻል ጀስት ተረጋግታችሁ የራሳችሁን ብትሰሩ ባይ ነኝ። ሶ አሁንም የሌላ ተማሪ መሙላት ከፈለግኩ የዚችን ተማሪ ሎጋውት ላለው ሎጋውት ካልኩ በኋላ ዩዘር ኔም እቀይራለሁ። ሶ ትምህርት ሚኒስቴር የላከላችሁን ፓስወርድ ታስገባላችሁ ፎር ዘ ፈርስት ታይም ስትገቡ ማለት ነው። ሶ ትምህርት ሚኒስቴር የላከለት ለዚህ ልጅ ይህንን ነው። ጀስት ገባው ማለት ነው። ስለዚህ ከገባው በኋላ የራሴን ፓስወርድ ይጠይቀኛል። እዚህ ጋር ሪኳየርድ ነው ለሁላችሁም ነው። ያው እዚህ ጋር ፓስወርድ መስት ሃቭ አትሊስት 4 ካራክተርስ ብሎ እዚህ ጋር የራሳችሁን ፓስወርድ የበፊቱን ካረንት ፓስወርድ ይላል። ሶ ካረንት ፓስወርድን ታስገባላችሁ። ጀስት የካረንት ትምህርት ሚኒስቴር የላከልኝ ዜን XUW ዜን የራሴን አሁን አዲስ ማትረሱትን ቁጥር እዚህ ጋም ማትረሱትን ቁጥር ታስገባላችሁ። ዜን ፋይናሊ ቼንጅ ትላላችሁ። ይኸው ፓስወርድ ኦልሬዲ አፕዴትድ ሆኗል፣ ተቀይሯል ማለት ነው። ሶ እዚህ ጋር ቤዚክ ኢንፎርሜሽን አለ። ሶ እዚሁ ጋር ኮንቲኒው ነው የምለው። ኮንቲኒው ካልኩ በኋላ ይሄም ነርሲንግ ኮምፕሬሄንሲቭ ነው። ሶ በዚህ መልኩ ነርሲንግ ኮምፕሬሄንሲቭ ክሊክ አደርጋለሁ። ፋይናሊ እዚህ ጋር ቅድም ያልኳችሁን ያሉትን ኢንፎርሜሽን ያወጣልኛል ማለት ነው። ሶ ወደ ኤግዛም ይሄ ያለው ኢንፎርሜሽን ነው። ወደ ኤግዛም መመለስ ከፈለግኩ እዚህ ጋር ባክ ቱ ዘ ኤግዛም ይለኛል። እሱም ክሊክ አደርጋለሁ። ጀስት እዚህ ጋር ያለውን የፈተና ቀን ዲስፕሌይ ያደርግላችኋል ማለት ነው። ለአሁን ግን ጀስት ኢንፎርሜሽን ብቻ ነው እንጂ ስለ ፈተና ምናምን እንትን አይልም። ቅድም አሳይቻችኋለሁ። በሙሉ ያሉት ፕሮግራሞች በሙሉ ዲስፕሌይ ሆነዋል። ሶ በዛ ወይ ነው እንትን የምንለው። ስለዚህ ይሄ ተማሪ መግባት ቢፈልግ ጀስት መልሶ እዚህ ጋር የራሱን ዩዘር ኔም ያስገባል። ሶ እኔ የሰጠሁት አዲስ ራሱ ክሬት ያደረገው ወር አሁን የሰጠሁት ፓስወርድ አለ ገባ ማለት ነው መልሶ። ስለዚህ በዚህ ወይ ነው ፓስወርድ የምትቀይሩት። ሶ ፓስወርድ መቀየር ግዴታ ነው። ሪኳየርድ አድርጎ ነው ያስቀመጠው፣ ቀይ አብርቶበታል። ስለዚህ አካባቢያችሁ ሜቢ ሳይቱ የማይሰራ ከሆነ እንዲቀየርላችሁ የምትፈልጉ ተማሪዎች ካላችሁ እዚህ ቪዲዮ ላይ ኮመንት መጻፍ ትችላላችሁ። ኮመንት ከጻፋችሁ በኋላ በውስጥ መስመር ላይ እኔ ያናግራችኋለሁ። ወይ ኢሜይላችሁን ወይ ቴሌግራም አካውንታችሁን ልታስቀምጡልኝ ትችላላችሁ። በዛ ኮንታክት አደርጋችኋለሁ። ምክንያቱም ከገባችሁ በኋላ ኮንፊውዝድ ልትሆኑ ትችላላችሁ። ጀስት የዚህን ኢንተርፌስ አይቶ የማያውቅ ተማሪ በጣም ብዙ አለ። ሜቢ ድጋሚ የሚወስዱ ተማሪዎች ናቸው የኤግዚት ኤግዛም ኢንተርፌስ ወይም ደግሞ ፍሮንት ኢንዱን የሚያውቁት። ስለዚህ አዲስ ተማሪዎች የኤግዚት ኤግዛም ፍሮንት ኢንድን አያውቁም፣ ሞክ ያልወሰዱ ተማሪዎች አሉ። ስለዚህ ይሄን የማታውቁ ተማሪዎች ቀጥታ ፓስወርድ እንዲቀየርልኝ እፈልጋለሁ የምትሉ ካላችሁ መጀመሪያ ኮመንት ላይ ጻፉልኝ፣ እዚህ ቪዲዮ ኮመንት ላይ ዜን በውስጥ መስመር ኮንታክት ልታደርጉኝ ትችላላችሁ ማለት ነው። ሌላው ደግሞ በዚሁ አያይዤ የምነግራችሁ ስለ ሴቭ ኤግዛም ብሮሰር ነው። ሴቭ ኤግዛም ብሮሰር ጀስት ስትወጡም ስትገቡም ቁልፍ ያለው ብሮሰር ነው። እዛ ውስጥ ከገባችሁ ኤግዛሙን ብቻ ነው ማግኘት የምትችሉት። ሌላ ነገሮች እነ ኤአይ እነ ቻት ጂፒቲ በምንም ታምር ልታገኙ አትችሉም። ስለዚህ ምናልባት ገብቼ እወጣለሁ፣ ፓስወርድ ብሬክ አደርጋለሁ፣ ኦር ፓስወርድ ጠይቃለሁ አይሲቲዎችን እንደዚህ አይነት የምትሉ ካላችሁ
ጀስት ሳትገቡ ነው እንጂ ከገባችሁ በኋላ አይቻልም። ከገባችሁ በኋላ ማለቴ በራሳችሁ ዩዘር ኔም እና በራሳችሁ ፓስወርድ ከገባችሁ በኋላ የምትወጡ ከሆነ ጀስት ሰሚት አድርጎ ነው የሚወጣባችሁ። ስለዚህ ይህንን ጥንቃቄ ማድረግ አለባችሁ። ምናልባት እኔ በሌላ ብሮሰር መስራት እፈልጋለሁ ወይም ደግሞ እችላለሁ ብላችሁ የምታስቡ ከሆነ መጀመሪያውኑ ጀስት በዩዘር ኔም እና በፓስወርድ አለመግባት ነው። መጀመሪያውኑ ልክ ስትገቡ ኦፕን ሆኖ ነው የሚጠብቃችሁ። ያንን ሎግ አውት አድርጋችሁ ወደ ሌላ ብሮሰር መሄድ እንጂ ይሄ ብሮሰር ከተከፈተ በኋላ ሎግ አውት ብላችሁ ብትወጡ ኦልሬዲ የእናንተ ፈተና ሰሚት ይሆናል ማለት ነው። ስለዚህ ጥንቃቄ አድርጉ።